ለኝ ውድና የተከበራችሁ የሚነራል ኢትዮጵያ ዩቲዩብ ቻናል ቤተሰቦች በጣም ውድና በጣም ማራኪ የሆነውን አንድ ማዕድን እናያለን። ይህም ማዕድን ሰፋየር ይባላል። ሰፋየር የት ይገኛል? እንዴት እናገኘው እንችላለን? ባህሪያቶችና መለያ ባህሪዎቹን እንቃኛለን። አብራችሁን ቆዩ። ለሚነራል ኢትዮጵያ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ፣ አትዘንጉ። እንግዲህ ይህ ቻናል ስለ ማዕድናቶችና ስለ ማዕድን ስለ ጂኦሎጂ በሰፊው በቻናል ነው። እንግዲህ ቻናሉ ቀጣይነት ይኖረዋል። እንግዲህ ስለ ሰፋየር ነው የምናየው። ሰፋየር እንግዲህ በጣም ውድ ከሚባሉትና በጣም ከፍተኛ ዋጋ ካላቸው ማዕድን ዝርያዎች አንዱ ነው። ሰፋየር እንግዲህ በግራም እስከ 12000 የአሜሪካን ዶላር በግራም እየተሸጠ የሚገኝ በጣም ውድ ኤክስፔንሲቭ ማዕድን ነው። እንግዲህ በኢትዮጵያ ከተደበቁ እጅግ ውድ ከሆኑ የተፈጥሮ ሀብቶ አንዱ ሰፋየር ነው። የኢትዮጵያ ሰፋየር ኢትዮጵያ አስደናቂ የኦፓልና በቅርቡ ደግሞ የኢመራልድ ድንጋዮች እንዳለው ይታወቃል። እንግዲህ ነገር ግን እነዚህ የኢትዮጵያ ሰፋየሮች ከየት ይገኛሉ? እንዴት ተፈጠሩ? በዓለም ዙሪያስ የሚገኙ የከበሩ ማዕድን ነጋዴዎችና ጂኦሎጂ ተመራማሪዎች ለምን ትኩረታቸውን ወደ እነሱ አደረጉ የሚለውን አብረን እናያለን። አብራችሁ ትቆዩ። ሰፋየር እንግዲህ ኮረንደም ከተባለው የማዕድን አይነት የሚመደብ ነው። የኬሚካል ቀመሩም አልሙኒየም 2 ኦክሲጅን 3 የሆነ የአልሙኒየም ኦክሳይድ ስብስብ ነው። ንጹህ ኮረንደም እርግጥ ንጹህ ኮረንደም ከለርለስ ነው ወይም ቀለም የለውም። ነገር ግን እንደ ብረትና እንደ ታንታኒየም ወይም ቲታኒየም የሚባል ንጥረ ነገር እንደ ኢምፒውሪቲ ሆኖ ሲገባበት ማዕድናቱ እንግዲህ ሌላ ከለር ይሰጣል። የተለመደውን ወይም የታወቀውን ሰማያዊ ቀለም ይፈጥራል ማለት ነው። እንግዲህ ኮረንደም በሞስኬል ስናየው ጥንካሬው ከዲያመንድ ቀጥሎ ሁለተኛ ነው። በሞስኬል ደግሞ 9ኛ ደረጃ ላይ ያለ ሲሆን በምድር ላይ ከሚገኙ ጠንካራ የተፈጥሮ ማዕድናቶች አንዱ ነው። ይህ ሰፋየር ለጌጣጌጥና ለኢንዱስትሪ አገልግሎቶች እጅግ ተስማሚና በጣም ውብ ነው። ለብዙ ዓመታት ኢትዮጵያ በዓለም አቀፍ ደረጃ የምታወቀው እንግዲህ በውብ የወሎ ኦፓል ነበር። ነገር ግን በትግራይ ክልል በታሪካዊቷ አክሱም ከተማ አቅራቢያ የሚገኘው ጭላ አቅራቢያ የሰፋየር ክምችት በሰፊው ተገኝቷል። ታሪክን ቀይሯል። ይህ ግኝት በ2017 እንደ ኢሮፓ አቆጣጠር መጀመሪያ ላይ ነው የተገኘው። ይፋ የሆነው እንግዲህ ወዲያውኑ ጂኦሎጂስት ወይም ተመራማሪዎች እና ኩባንያዎች ቀጥታ ትኩረታቸውን ስቧል። ይህ ሰፋየር ከሌሎች ማዕድናት ከሌሎች ሀገሮች ሰፋየር የሚለየው ሌሎች ሀገሮች ያለው ሰፋየር የሚገኝ ሜታሞርፊክ ሮክ ወይም ተለዋዋጭ አለቶች ውስጥ የሚፈጠር ነው ሌሎች ዓለማቶች ውስጥ። ነገር ግን ኢትዮጵያ ውስጥ ያለው ሰፋየር የተገኘው አልካሊ ባዛልት ከሚባለው ወይም ኢግኔስ ሮክ እሳተ ገሞራዊ አለቶች ጋር አብሮ የተፈጠረ ነው። ከሚሊዮኖች ዓመታት በፊት ማግማ ወይም ቀልጦ አለት የሚባለው ከምድር ጥልቅ ክፍል ወደ ላይ ሲወጣ ሰፋየር ክሪስታሎችን ይዞ ወደ ምድር ገጽ ይወጣል። ከወጣም በኋላ እንግዲህ ከብዙ ቆይታ በኋላ በዌዘሪንግ ወይም በውሃ መሸርሸር ምክንያት እነዚህ ክሪስታሎች ከተጨመቁበት ወይም ከተያያዙበት አለት በመላቀቅ በወንዞችና በሸለቆዎች ውስጥ ይከማቻሉ፣ ኮምፓክትድ ይሆናሉ ማለት ነው በጊዜ ቆይታ ማለት ነው። አሁን ላይ እነዚህ አርቲፊሻል ማይነሮች ወይም ባህላዊ የማዕድን አዳኞች እነሱን እየፈለጉና እያወጡ ገበያ ላይ አውለዋቸዋል ማለት ነው። አብዛኛው ኢትዮጵያ እንግዲህ ማዕድን እየተከናወነ የሚገኘው በባህላዊና በቀላሉ በእጅ መሳሪያዎች የሚጠቀም አነስተኛ ባህላዊ ፈላጊዎች ናቸው። ይህንን ማሻሻል ያስፈልጋል። እንግዲህ የኢትዮጵያ ሰፋየሮች እጅግ ማራኪ ከሆኑባቸው ባህሪያት አንዱ ቀለማቸው ነው። አብዛኛዎቹ ድንጋዮች ከቀላል ሰማያዊ እስከ ጥቁር ሰማያዊ ይደርሳሉ። ነገር ግን ደግሞ አንዳንዶቹ አረንጓዴ ሰፋየሮችም አሉ። ቢጫ ወይም ደግሞ ቢጫና አረንጓዴ ሁለቱንም የቀላቀሉ ቀለማት ያላቸው ናቸው። እነዚህ እንግዲህ በውስጣቸው የሚገኙ ጥቃቅን የሩታይል ንጥረ ነገርና ሌሎች ማዕድናቶችንም ሰብስቦ ይይዛል። እንግዲህ ለጂኦሎጂስት ወይም ለጂኦሎጂ ተመራማሪዎች ደግሞ እነዚህን ጄሞች ለመለየት ይጠቀሙባቸዋል ማለት ነው። ልዩ ቅርጽ ይሰጣሉ። ቢጫና አረንጓዴ በውስጣቸው ሲይዙ የተለያየ ክሪስታል ቅርጽ ስለሚሰጡም ለተመራማሪዎችም እጅግ በጣም አስፈላጊና ትልቅ ቦታ አለው ማለት ነው። የኢትዮጵያ ሰፋየር ጥራት በከፍተኛ ደረጃ የተለያየ ነው።
አንዳንዶቹ ክርስቲያኖች ለጌጣጌጥ ተስማሚ ሲሆኑ እጅግ ምርጥና ጥራት ያላቸው ናቸው። አንዳንዶች ደግሞ ገና በደንብ ያላደጉና ያልበለጸጉ ሳፋየሮችም አሉ። በቀለማቸውና ጥራታቸው ለማሻሻል አንዳንዶቹ ሳፋየሮች ሂት ትሪትመንት ወይም የሙቀት ሕክምና ያስፈልጋቸዋል። ሙቀት ውስጥ አስገብተን ስናክማቸው ይስተካከላል ማለት ነው። ቀለማቸውና ጥንካሬያቸው በዛው ልክ በሂት ትሪትመንቱ ይስተካከላል። እነዚህ ማዕድናቶች እንግዲህ ልክ እንደ ዓለም አቀፉን ገበያ ከተቆጣጠሩት የሳፋየር አምራች አገሮች ጋር የሚያፎካክሩ ናቸው። ልክ እንደ ስሪላንካ፣ ማዳጋስካር፣ አውስትራሊያ እና ናይጄሪያ ካሉ ሀገራት ከሚመጡ ሳፋየሮች ጋር በውድድር መቆም የሚችል ሳፋየር ነው ማለት ነው። የሳፋየር እጅግ ማራኪና ውብ ተፈጥሮ ያለው ማዕድን ነው ማለት ነው። አንጻር እንዴት ተፈጠረ ብለን ስናየው የኢትዮጵያ ሳፋየር ስለ ምድር ጥልቅ ሂደቶች ጠቃሚ መረጃን ይሰጠናል። ማዕድኑ በእሳተ ገሞራ እንቅስቃሴ ወደ ላይ ከመጓዝ በፊት በከፍተኛ ሙቀት መጠንና በከፍተኛ ፕሬዠር ላይ ነው የተፈጠረው። ሳፋየር ክሪስታሎች ውስጥ የሚገኙትን የኬሚካልና የማዕድን ስብስብ በማጥናት የጂኦሎጂ ተመራማሪዎች በማግማ እድገት ማግማ ግሮዝ ዲፈረንሺዬሽን እና ፓርሻል ሚልቲንግ የሰሜን ኢትዮጵያን የጂኦሎጂ ታሪክና የተሻለ ለመረዳት እጅግ በጣም አስፈላጊ እየሆነ መጥቷል። እንግዲህ ሳይንቲስቶች ወይም ተመራማሪዎች ሲመረመር የሳፋየር በውስጡ ዚርከንና ሞናዛይት ጨምሮ ልዩ ልዩ የሆኑ የማዕድን ስብስቦችን ይዟል። በእያንዳንዱ የኢትዮጵያ ሳፋየር ውስጥ ተገኝቷል። ከሌላው ዓለም ለየት የሚያደርገው ዚርከንና ሞናዛይትን አቅፎ የያዘ ነው ማለት ነው። ይህ የኢትዮጵያ ሳፋየር እንግዲህ ለኢኮኖሚው በጣም ትልቅ አነቃቂና በጣም ተጽዕኖ ፈጣሪ ነው። ቢኮዝ እንግዲህ በአንድ ግራም አንድ የሳፋየር ግራም 12000 የአሜሪካን ዶላር ነው። በወቅቱ ባለው ምንዛሬ መቶት ማለት ነው። እንግዲህ በጣም ዋጋው ምን ያክል ይታወቃል። ነገር ግን ዘላቂ ልማት ወሳኝ ነው። ኃላፊነት የተሞላበት የማዕድን ማውጣት ስራ የየአካባቢው ተጽዕኖ መቀነስ አለበት። የሰዎች ደህንነት፣ የሰራተኞች ደህንነት መሻሻልና የአካባቢው ማህበረሰብ የተፈጥሮ ሀብቱን በአግባቡ የመጠቀም እና ተጠቃሚነትን ያረጋገጠ መሆን አለበት። እንግዲህ ተመራማሪዎችን በሰሜን ኢትዮጵያ እስካሁን ያልተገኙ እና እንዲሁም ሌሎችም የተገኙ ነገር ግን በደንብ ማፕ ያልተደረጉ ወይም ካርታቸው ያልተዘጋጀላቸው አሉ። ይህ ሳፋየር እንግዲህ ትግራይ ብቻ አይደለም ይገኛል እያልን ያለ ነው። ሌሎች አካባቢዎችም አለ ማዕድኑ በሰፊው ደቡብ ወሎም አካባቢ በሐይቅ እና በአምባሰል አካባቢም እንዳለ መረጃው አለ። የኢትዮጵያ ሳፋየር እንግዲህ ከማራኪ የከበሩ ድንጋዮች ብሉ ብዙ ነገሮችን ይወክላሉ። እንግዲህ ከሚሊዮን ዓመታት በፊት ከምድር ገጽ ከጥልቅ የወጡ በመሆናቸው የጂኦሎጂን ጥናት እና የእያንዳንዱ ክሪስታል ስለተገሞራው ስለ ማግማ እንቅስቃሴ፣ ስለ አየር ጸባይ መለዋወጥ፣ መሸርሸርና የጂኦሎጂካል ጊዜ ወይም ጂኦሎጂካል ታይም ስኬል ውስጥ ስላለው ተፈጥሯዊ ክምችት ታሪክ ይናገራል ማለት ነው። በኢትዮጵያ ሀገራችን በኢትዮጵያ ዙሪያ እንግዲህ ጥልቅ የጂኦሎጂካል ኤክስፕሎሬሽን ወይም የማዕድን ፍለጋው ሲቀጥል ከኢትዮጵያ እንግዲህ ከምድር ገጽ በታች ሌሎች አስደሳች የከበሩ ድንጋዮች ግኝቶችን እናገኛለን ብናስባለን። እንግዲህ ለዛሬው ያዝንላችሁ ይህ ሳፋየር እና እጅግ በጣም ውብና ማራኪ ከሆነው ማዕድን አንዱ ነው። ስለተከታተላችሁ እናመሰግናለን። ስለ ጂኦሎጂ፣ ስለ ማዕድን ፍለጋና ስለከበሩ ማዕድናቶች እንዲሁም ስለ ኢለመንት ወይም ንጥረ ነገር ማወቅ ከፈለጋችሁ እዚህ ጎራ ማለት ነው የሚጠበቅባችሁ። እንግዲህ ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። ቀጣይ ሳምንት ደግሞ በሌላ ውድ ማዕድን በቀጣይ ቪዲዮ እስክንገናኝ መልካም ቆይታ